ሰላም ነው ወይ? እንዴት ናችሁ? በእግዚአብሔር ሰላም እላችኋለሁ። የሆሴዕ መጽሐፍ ጥናት እንግዲህ በዚህ ፕላትፎርም በዩቲዩብ ፕላትፎርም በወር አንዴ እያደረግን እየተለቀቀ ያለ ጥናት አለ። እስካሁን ድረስ 5 ክፍሎችን ለማየት ሞክረናል። ኦልሞስት 5 ቻፕተሮችን በ5 ክፍል እስካሁን ሲለቀቅ ቆይቷል። እግዚአብሔር ስለዚህ መጽሐፍ ጥናት እግዚአብሔር የተባረከ ይሁን። እግዚአብሔርን ፐርሰናሊ እኔ አመሰግናለሁ። እግዚአብሔር እኔንም ስለረዳ አድማጮችም ደግሞ እድሉን መጠቀም ስለቻሉ ፐርሰናሊ እግዚአብሔርን አመሰግናለሁ። አሁን ወደ 6ኛው ክፍል ነው የምንሄደው። በ6ኛው ክፍል 2 ቻፕተሮችን ወይም 2 ምዕራፎችን ነው ለማየት የምንሞክረው። ስለዚህ ሐሳቡ ወይንም በእነዚህ 6ኛው እና 7ኛው ምዕራፍ ማለት ነው። በእነዚህ በ6ኛው እና በ7ኛው ምዕራፍ ላይ የሚነሱ ሐሳቦች ተያያዥነት ስላላቸው አክቹአሊ አዲሱ መደበኛ ትርጉም ላይ ብታዩትም ይሄ የተሰጣቸው ርዕስ ተመሳሳይ ነው። ስለዚህ ሐሳቡ አንድ ላይ ተጨምቆ መታየት ይችላል ብዬ ስላሰብኩኝ ሁለቱም ምዕራፍ አንድ ላይ በዚህ ለማየት በዚህኛው ክፍል ያው በ6ኛው ክፍል 2ቱን ቻፕተሮች ወይም 2ቱን ምዕራፎች የምናይበት ሁኔታ ይፈጠራል ማለት ነው። ጌታ ይባረክ። ርዕስ ሰጥቼዋለሁ። እንግዲህ በተለይ ከ5ኛው ቻፕተር ነው ከ4ኛው ቻፕተር ጀምሮ እንደምታስታውሱት ፕሪንሲፕሎችን ነው ማየት የጀመርነው። ይሄ ያው የሆሴዕ መጽሐፍ ከሆሴዕ ፐርሰናል ካለፈበት ታሪክ የጀመረ ታሪክ ማለት ያው እግዚአብሔር አድርግ ብሎት ካደረገው ፕሮፌቲክ ድርጊት ተነስቶ ትንቢት መነገር የተጀመረበት ሁኔታ እንደነበር አይተናል፣ በተለይ እስከ 3ኛው ምዕራፍ ድረስ። ከዛ በኋላ ግን አብዛኛው ፕሪንሲፕል እግዚአብሔር የእስራኤልን ሕዝብ በተመለከተ ያለውን ፕሪንሲፕል በተለይ ፍቅሩ እግዚአብሔር ለእስራኤል ሕዝብ ያለው ፍቅር ምን አይነት መልክ እንዳለው ስለ እግዚአብሔር ባህሪ እንድንረዳ የሚያደርገንን ነገሮች አይተናል። በዛ ውስጥ ደግሞ የእግዚአብሔር ፍርድ፣ የጽድቅ ፍርድ፣ እግዚአብሔር ካራክተሩን እናይበታለን። ከሕዝቡ ጋር ባለው ኮሚኒኬሽን፣ ሕዝቡን በሚናገረው ንግግር፣ በሕዝቡ ላይ እንደውም ለምሳሌ ክስ ኮንደምኔሽን አይ ቲንክ 4ኛው ቻፕተር ላይ ይመስለኛል እግዚአብሔር በሕዝቡ ላይ ያለውን ክስ በተመለከተ አይተን ነበረ። 5ኛው ቻፕተር ላይ ደግሞ እግዚአብሔር እንዴት እንደሚፈርድ one of the I think መሃል ላይ ሚስ ያደረኩት አለ 5ኛው ይሁን 4ኛው process of judgment ብለን 5ኛው ላይ የመጀመሪያው ደግሞ ኢኒሺዬሽን 4ኛው ላይ ደግሞ ኢኒሺዬሽን of the judgment of God በሚል ይመስለኛል ያነሳ ነው። so it is የእግዚአብሔር ፍርድ በክስ ተጀመረ። ትዝ ይላችሁ ከሆነ ሆሴዕ ምዕራፍ 4 ላይ እግዚአብሔር የሚያነሳውን ክስ አለው ብሎ ነበር ነብዩ መናገር የጀመረው። ከዛ ዝርዝር ነገሮች ላይ ገባን፣ በተለይ 5ኛው ቻፕተር ላይ ማለት ነው። ስለዚህ we are on that flow፣ በዛ flow ውስጥ ነው ያለነው። እግዚአብሔር ጀጅመንት ስንል ምን እያለን ያለነው? እግዚአብሔር ሕዝቡ ያለበትን የህይወት የሞራል ውድቀት በተመለከተ የእስራኤል ሕዝብ ነው፣ ሕዝቤ ብሎ የሚጠራው ነው፣ በሱ ስም የተጠራ ሕዝብ ነው። ስለዚህ he will never ምንም በዝምታ በቸልታ የሚያልፈው ሕዝብ አይደለም። ስለዚህ እግዚአብሔር በዚህ ይህን ሕዝብ በተመለከተ ያለውን ስታንድ ያለውን አቋቋም
ያለውን እይታ የተናገረበት ነው። ስለዚህ ያንን ነው ያያየን ያለነው። በዛ ውስጥ እግዚአብሔር ባህሪው ምን እንደሆነ እናያለን። ለኪዳን ህዝብ የኔ ብሎ ለሚጠራው ህዝብ እግዚአብሔር የሚሰጠው ምንድነው የሚኖረው እይታ ወይም ደግሞ የሚናገረው ነገር እግዚአብሔር ለሚወዳቸው ሰዎች ወይም ደግሞ ፍቅሩ ለተገለጠበት አካል ያለውን ምንድነው ፍቅሩን የሚገልጥበትን መርህ ፍርድንም ሲያመጣ ፍርድን የሚያመጣበት መርህ ምን እንደሆነ እንረዳበታለን። ስለዚህ ሞር ኦፍ ስፒሪቹዋል ሪያሊቲዎችን እናያለን። እግዚአብሔር ባህሪው ምን እንደሆነ ህዝቡ ደግሞ ያለበት መንፈሳዊነት ምን እንደሚያደርገው የት እንደሚያስገባው የት እንደሚያወጣው የት እንደሚያደርሰው አንድ በአንድ ፕሪንሲፕሎችን እንወስድበታለን በሚል ነበር በተለይ ከአራተኛው ምዕራፍ ጀምሮ ያነሳ ነው። አሁን በዚህኛው ስድስተኛው ምዕራፍ እና ሰባተኛው ምዕራፍ ላይ አንድ ኮንሴፕት እናነሳለን። ስፒሪቹዋል ኮንሴፕት አክቹአሊ ከእግዚአብሔር ባህሪም ከህዝቡም ሁኔታ ጋር የተገናኘ ይሄ ሁሉ ጊዜ ልንጠቀምበት የምንችላቸውን ፕሪንሲፕሎች ነው እኔ አሁን እዚህ ማወራው። ስለ እግዚአብሔር ባህሪ እንድናስተውል የሚያደርገን ፕሪንሲፕል መቼም የማይቀየር እግዚአብሔር መቼም አይቀየርም። ብሉይ ኪዳንም ላይ አለ፣ አሁን አዲስ ኪዳንም ላይ አለ። ያ ማለት በብሉይ ኪዳኑም ለሚያምን ይሰራል፣ በአዲስ ኪዳኑም ለሚያምን እግዚአብሔር ይሰራል። እግዚአብሔር ሳይሆን የሚቀያየረው እኛ ልንቀርበው ልንጠጋው የፈለግንበት መንገድ ነው የሚለያየው። እግዚአብሔርን በብሉይ ኪዳኑ ስርዓት በኩል ስንቀርበው በዛ መንገድ ያገኘናል፣ ችግር የለበትም። እኛ የመረጥነውን መንገድ ይከተላል። በአዲስ ኪዳን ደግሞ በኩል ይሄ በጸጋ በክርስቶስ በኩልም ደግሞ ስንቀርበው የኛ አቀራረብ የኛ መንገድ ነው የሚለያየው እንጂ እግዚአብሔርን አሁንም ቢሆን እስራኤላውያን በዚህ ሰዓት በዚህ ጊዜ ላይ ያሉ እስራኤላውያን የብሉይ ኪዳንን ስርዓት ብቻ እየተከተሉ እግዚአብሔርን እግዚአብሔር ብለው የሚጠሩ ወይም እግዚአብሔርን በማንነቱ ዕውቅና የሚሰጡ የሚያከብሩ አሉ አይሁዳውያን። የብሉይ ኪዳኑን እግዚአብሔር ብቻ የሚያምኑ ማለት ነው፣ ወይም በዛ መገለጡ ብቻ የሚረዱት አሉ። ስለዚህ አሁንም በዚህ ዘመን እንደዛ የሚያምን ሰው ካለ ከነሱ ውጪ ለዛ ምንም ችግር የለበትም። እግዚአብሔር ያው በሕግና በስርዓቱ መሰረት ትሪት ያደርጋቸዋል እነዛን ሰዎች ማለት ነው። ዞሮ ግን ያም ይሄኛውም እኛ የቀረብንበትን መንገድ ነው እንጂ የሚያሳየው የእግዚአብሔርን ጀነራል የሆነ ባህሪ ጀነራል የሆነ ካራክተር ይሄ ሰውን አድሬስ የሚያደርግበት ሰው ጋር የሚቀርብበትን እሱ ሲቀርብ ማለት ነው። እኛ ስንቀርበው ሳይሆን እሱ ሲመጣ እሱ ሲቀርብ እሱ ሲጠጋ እሱ የኛን ሁኔታ አድሬስ ሲያደርግ የሚመጣበት ሁኔታ የሱ ባህሪ ስለሆነ ይቀያየር አይችልም። እኛ ነን ልንቀያየር የምንችለው። በዚህ ያዋጣኛል በዛ ያዋጣኛል ብለን የምንለው እኛ ነን እንጂ እሱ አይደለም። ስለዚህ ባህሪውን ስንወስድ ኤቨርላስቲንግ ዘላለማዊ የሆነ ካራክተሩ ነው ለህይወታችን ገንዘብ የምናደርገው ለማለት ፈልጌ ነው። ጌታ የተባረከ ይሁን። ስለዚህ አሁን አንድ የምናነሳው ኮንሴፕት is the concept of afflictions and healings ወይም ደግሞ አፍሊክሽን የሚለውን እንዴት አድርጌ ወደ እንትን እንደማመጣው አላውቅም፣ ግን ይሄ ምንድነው ስብራቶች ወይንም ደግሞ ህመሞች መንፈሳዊም በስጋም የተገለጠ ህመም ስብራት ማለት እንችላለን። አፍሊክሽንስ ወይም እርግማኖች ማለት እንችላለን። የእርግማን ግን ፊዚካሊ ሊገለጥ የሚችል ሊታይ የሚችል ሂሊንግ ደግሞ መፈወስ መዳን ማምለት ሴቭድ መሆን ወይም ደግሞ ፈውስ የሚለው ቃል የተሻለ ሂሊንግ የሚለውን ቃል ይገልጸዋል። አሁን የምናነሳው it is this concept affliction and healing concept የመሰበርና የመፈወስ ሁኔታ ያው እግዚአብሔርን አምናለሁ በሚል ህዝብ ላይ አፍሊክሽን ይመጣል ወይ? አዎ ይመጣል። ይሄ ስብራቶች ቁስል በእግዚአብሔርን አምናለሁ ከተላለው በሚል ህዝብ ላይ ሊመጣ ይችላል ወይ? አዎ ሊመጣ ይችላል። ሊፈወስ ይችላል ወይ? አዎ ሊፈወስ ይችላል። ሁለቱንም ኮንሴፕቶች somehow አንደኛ መጽሐፉም አሁን እዚህ በእነዚህ 6 እና 7ኛው ምዕራፍ ላይ በተገለጠበት መንገድ I will try to
ሰብሰብ አድርጌ ለማቅረብ ሞክራለሁ። በተቻለ መጠን አሳጥሬ አነሳለሁ። ሚስ የሚደረግ ፖይንት እንዳይኖር ግን I will try to ዲቴል ማድረግ ያለብኝንም እንደዛውና እነዚህ ሁለቱ ነገሮች ፍሎ አድርገው በተዘረዘሩበት መንገድ በ6ኛው እና 7ኛው ምዕራፍ ላይ I will try to አሁን አነሳለሁ ማለት ነው። ጌታ ይባረክ። እንግዲህ ሲጀምር በጀመረበት መንፈስ ነው እኔም የምጀምረው። ስለዚህ መጀመሪያ የምናነሳው እግዚአብሔር ለህዝቡ አልኩኝ ነብዩ ሆሴ ለህዝቡ ወደ እግዚአብሔር እንዲመለሱ ወይም ለፈውስ የሚሆን ጥሪ a call for healing the first part መጀመሪያ የምናነሳው እሱ ለፈውስ የሚሆን ጥሪ ያው ወደ እግዚአብሔር ለመመለስ የሚሆን ጥሪ ብላችሁም መያዝ ትችላላችሁ። የሚሆን ጥሪ ነብዩ ለህዝቡ ሲያቀርብ ነው የመጀመሪያው የምናየው ፓርት ይሄንን ነው። ከዛ ምን አይነት አፍሊክሽን ወይም ምን አይነት እርግማን ምን አይነት ስብራት ምን አይነት ህመም ውስጥ እንዳለው ደግሞ the kind of affliction በሚል እናያለን ሁለተኛ ላይ። ከዛ በኋላ ያው ከዚህ ጋር የተያዙ ፖይንቶችን ሰብሰብ አድርጌ ነው ማሳያችሁ። ሶስተኛ ደግሞ the type of measure taken ማለት ላሉበት የእርግማን የውድቀት የስብራት አይነት እግዚአብሔር የወሰደውን እርምጃ the type of measure ማለት እግዚአብሔር ለዚህ ሁኔታ የሰጠው ምላሽ የወሰደው እርምጃ you can take it እንደዛ መውሰድ ትችላላችሁ። ይሄንን ሶስተኛ ፓርት ላይ እናያለን። ከዛ ደግሞ አራተኛ the principle behind the measure taken ወይም ደግሞ እግዚአብሔር ከወሰደው እርምጃ ተነስተን ያው ቃል በቃል የተጻፉ ነገሮች አሉ። ከዛ ተነስተን ምንድነው ልንወስድ የምንችለው ፕሪንሲፕል መጨረሻ ላይ የምናነሳው ይሄ አራተኛው ፓርት ይሄ ነው። እግዚአብሔር ከሚወስዳቸው እርምጃዎች ስለ እግዚአብሔር ባህሪ የምንወስዳቸውን ፖይንቶች እናነሳለን። it seems በጣም ሰፊ ጊዜ የሚወስድብኝ አይመስለኝም። I don't know ግን within the flow I don't know የት ልሄድ እንደምችል እርግጠኛ ስላልሆንኩኝ ነው እንጂ so we'll try to move on። ጌታ ይባረክ። መጀመሪያ ክፍሎቹን ላንሳና ከዚህ ጋር ሪሌትድ ሆኖ አሁን ለምሳሌ ያው አሁን የመጀመሪያው call for healing በሚለው ነው። ስለዚህ call for healing የሚለውን ሐሳብ የተሻለ ይገልጻል፣ ጥሪ የተደረገበትን ሐሳብ ይገልጻል ብዬ ማስበውን ክፍል ያው የመጀመሪያው ቁጥሮች ላይ ያሉ ናቸው። እነሱን ከመጽሐፉ ላይ እናነብና ከዛ we'll try to deal with it። ሆሴ ምዕራፍ 6 ከቁጥር 1 እስከ 3 ያለውን ነው በዚህ ስር የምናየው call for healing በሚለው ስር ማለት ነው። እንደዚህ ይላል፣ ጥሪ ማለት ትችላላችሁ፣ ለፈውስ የተደረገ ጥሪ። ቁጥር 1 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰባብሮናልና እርሱም ይጠግነናል፣ እርሱ አቁስሎናል እርሱም ይፈውሰናል፣ ከሁለት ቀን በኋላ ያነቃናል፣ በእርሱም ፊት እንድንኖር በሶስተኛው ቀን ያስነሳናል። እግዚአብሔርን እንወቀው፣ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል ይላል። እነዚህ ሶስቱ ቁጥሮች ጥሪ የተደረገበትን it is like ማስታወቂያ፣ በቃ ይሄ ማስታወቂያ ማለት ኑ ወደዚህ ፕሮግራም፣ ኑ ወደዚህ ግብዣ፣ ኑ ወደዚህ ምናምን እንደሚባለው ኑ ወደ እግዚአብሔር የሚል ጥሪ ነው ሆሴ የሚያቀርበው። ምን አርጎናል ይላል? እርሱ ሰብሮናል፣ እርሱ ይጠግነናል። ያቆሰለን እሱ ነው ወይም ደግሞ እሱ ነው የሰበረን፣ ስለዚህ እሱ ነው የሚፈውሰን። ስለዚህ ወዴት እንሄድ? ወደ እግዚአብሔር እንመለስ። እዚህ ጋራ አንድ ነገር ይዘን እንሂድ። ስለ ፈውስን በተመለከተ ቁጥር 2 ላይ ያለውንም አንድ ላይ ላንሳና ከዛ በኋላ እጅን ሐሳብ አነሳለሁኝ። ከሁለት ቀን በኋላ ያነቃናል ይላል ቁጥር 2 ላይ። በእርሱም ፊት እንድንኖር በሶስተኛው ቀን ያስነሳናል ይላል ቀጥሎ። እቺ it seems like
የሰበረን እርሱ ነው አለ። ከዛም ያቆስለን እርሱ ነው አለ እና ሲፈውሰን ወይም ሲጠግነን ከ2 ቀን በኋላ ነው። በእርሱም ፊት እንድንኖር ይልና በ3ኛው ቀን ያስነሳናል ይላል። እንግዲህ ይሄ በ3ኛ ቀን መነሳት ከ2 ቀን በኋላ ማለት በ3ኛ ቀን መነሳት የሚባለው ነገር አይ ዶንት ኖ ለእስራኤላውያን ይሄ በጊዜው ለተጻፈላቸው ሰዎች ይገባቸው አይገባቸው ማለት ሪሌት የሚያደርጉት ነገር ይኖር አይኖር እርግጠኛ አይደለሁኝ። ግን አሁን እኛ 3ኛ ቀን ላይ መነሳት የሚባል ከምን ጋር ነው ወዲያው ሪሌት የሚያደርግልን? ጌታ ኢየሱስ ክርስቶስ የሞተበትና የተነሳበትን ከሞት የተነሳበት ጊዜ 3 ቀን ከመሆኑ ጋራ ሪሌት ያደርጋል እና እንዳልኳችሁ እኛ ልንሆን እንችላለን። እኛ ማለት አዲስ ኪዳን ላይ ያለን ሰዎች ኢየሱስ ክርስቶስ ከመጣ ከኖረ የሱን ታሪክ ከሰማን በኋላ የምናየው ሰዎች ይሄ የሆሴን ታሪክ የምናይ ሰዎች የሆሴን ትንቢት የምንሰማ የምናይ ሰዎች we can have የተሻለ ፒክቸር ይሄ ምን አይነት ሪዘሬክሽን ማለት ከሪዘሬክሽን ከትንሳኤ ጋር የተገናኘ ፈውስ ከትንሳኤ ጋር የተገናኘ መጠገን እንደሆነ we can relate በተወሰነ መልኩ 2 ቀን ቆይቶ በ3ኛ ቀን መነሳት የሚባለው ሐሳብ ማለት ነው። if they have ይሄን አይነት ኤክስፒሪየንስ እስራኤላውያን ኢየሱስ ክርስቶስ ከሆነው በፊት የሚያውቁበት ወይም ኤክስፒሪየንስ ያደረጉበት ነገር ይኖር እንደሆነ በጣም ብዙ ሪሌት የሚያደርጉት ነገር ይኖር እንደሆነ እርግጠኛ አይደለሁም። ምናልባት እንትና ሆሴ ሳይሆን ዮናስ የሚባለው ነብይ እዚህ ላይ ከሆነ አሳ ነባሪ ውስጥ 3 ቀን 2 ቀን ያው ቆይቶ ሆድ ውስጥ ከዛ በኋላ በ3ኛ ቀን እንደተተፋ የሆነ ግን ይሄም ቢሆን አሁን ኢየሱስ ክርስቶስ ከዮናስ ምልክት በቀር ለዚህ ህዝብ አይሰጠውም ምናምን ያለበት ጊዜ ነበር። ዮናስን ስለጠቀሰ ጌታ ኢየሱስ we can relate still ማለት ነው። ግን እንደዚህ ሪሌት የምናደርገው ወይም ልናያይዝ የምንችለው በጊዜው የነበሩ ሰዎች የሚያያይዙበት መንገድ ይኖር አይኖር እርግጠኛ አይደለሁም ፐርሰናሊ። ግን እኛ አሁን ይሄ የሪዘሬክሽን አይነት ፈውስ እንደሆነ ልክ ሰው ሞቶ ሲነሳ ያለው አይነት ፈውስ እንደሆነ እንረዳለን። ወይም ደግሞ በዚህ መንገድ መያዝ እንችላለን። አንደኛ እግዚአብሔር ነው ምን ያደረገው የሰበረው። ስለዚህ ፈውስ ማለት የእግዚአብሔርን ስብራት እግዚአብሔር ራሱ የሰበረውን ስብራት ራሱ ሲጠግን እንደሆነ እንረዳለን። ስለዚህ እግዚአብሔር ይሰብራል የሚለውን ምክንያቱም ጌታ ኢየሱስ ክርስቶስም በመስቀል ላይ ሲሞት የኢየሱስ ክርስቶስ ሞት በእግዚአብሔር ፈቃድ የሆነ ነገር እንደሆነ እናስታውሳለን። ምክንያቱም ጌታ ኢየሱስ አባቴ ፈቃድ ብትሆን ይህች ጽዋ ከኔ ትለፍ ያለበት ጊዜ ነበር። ይሄንን ወደዚህ የሞት ጎዳና ውስጥ ከመግባቱ በፊት እና መስዋዕት ለመሆን መምጣቱ ወይም ደግሞ ለመሞት መምጣቱ it is የአብን ፈቃድ ነው፣ የጌታ ኢየሱስ ክርስቶስን ፈቃድ ነው። ስለዚህ ጌታ ኢየሱስ የሰውን ኃጢአት ተሸክሞ ለኃጢአት የሚያስፈልገውን ቅጣት መቀበሉ የእግዚአብሔር ፈቃድ ነው ወይም በእግዚአብሔር ፈቃድ ውስጥ ያለ ነገር ነው። ኢየሱስ ክርስቶስም ስለፈቀደው ደግሞ ፕራክቲካል ሆኗል ወይም ደግሞ ተግባራዊ ሆኗል። ልክ እንደዛው ይሄ በሽታ፣ ስብራት፣ ህመም፣ ቁስል በሰዎች ህይወት ላይ የሚመጣው እግዚአብሔር ሳይፈቅድ አይደለም። በሌላ ቋንቋ እግዚአብሔር እንደዚህ አይነት ነገሮችን በሰዎች ላይ ያመጣል ወይ? አዎ ሊያመጣ ይችላል። ግን የሚያመጣው it is as a form of punishment ነው። as a form of punishment
ማለት ምን ማለት ነው? እንደ ቅጣት ሆኖ ነው የሚመጣው። ልክ ኢየሱስ ክርስቶስ ሲቆስል የቆሰለው ቅጣትን እየተቀበለ ስለሆነ ነው። የማንን ቅጣት ነው የሚቀበለው? ሌላ ጥያቄ ነው። ግን ቅጣት ነው። የእግዚአብሔር ምርቃት አይደለም። የእግዚአብሔር በረከት አይደለም። እግዚአብሔር ፊቱን የመመለሱ ምልክት ነው። ፊቱን የማዞሩ። ለምን ተውከኝ ብሏል ጌታ ኢየሱስ ክርስቶስ። ለምሳሌ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ ብሏል ጌታ ኢየሱስ አባቱን በመስቀል ላይ ያለ ማለት ነው። ስለዚህ እግዚአብሔር ፊቱን የማዞሩ ምልክት ነው። ስለዚህ ሕዝብም ላይ የሚመጣ ስብራት፣ ህመም፣ ቁስል የተለያየ አይነት መልክ ያለው እርግማን ማለት እንግዲህ ኦፕሬስድ ጉስቁልና ውስጥ መግባት፣ ፊዚካል በሆነ በሽታ፣ ህመም፣ በአጋንንት ስራት፣ በጨለማ ስራት፣ በአጋንንት በጨለማ አለቃ መናፍስቶች እንደፈለጉ የሚፈነጩበት ህዝብም ሆነ ማህበረሰብም ሆነ ግለሰብም መሆን ፐርሰናልም ብታረጉት ማህበረሰባዊ ብታረጉት ናሽናል ብታደርጉት ዞሮ ስብራት እግዚአብሔር አንድን ማህበረሰብ ወይም አንድን ግለሰብ ወይም አንድን ሰው ምን የማድረጉ ምልክት ነው? የመተው ምልክት ነው። ለገዛ ፈቃዳቸው ለራሳቸው መንገድ የመተው ምልክት ነው። ስለዚህ ይሰበራሉ። ያኔ የራሳቸውን የኃጢአት የምልልሳቸውን የራሳቸውን የኃጢአት መንገድ ዋጋ በራሳቸው ላይ እየተቀበሉ እንዳሉ ማሳያ ነው መሰበር። ስለዚህ እግዚአብሔር ይሰብራል ስንል he is not going to make you መጥቶ አይሰብራችሁም። ይሄ ግልጽ ነው። መጥቶ አይሰብራችሁም ማለት እሱ ፊት ለፊት ሄዶ አይሰብራችሁም። ለሚሰብራችሁ አሳልፎ ግን ይሰጣችኋል። እሱ ፊቱን ከናንተ ያርቃል፣ ፊቱን ከናንተ ይመልሳል። ከናንተ ጋር የሚገናኝበት መንገድ ይቋረጣል እንደማለት ነው በሌላ ቋንቋ። ያኔ ከእግዚአብሔር ውጪ የሆነው አካል እንደፈለገ በዛ ሰው ላይ እግዚአብሔር በራቀው ማህበረሰብ ላይ የፈለገውን ሲያደርግ እነዚህ ህመሞች፣ ቁስሎች፣ ስብራቶች ይመጣሉ። ስለዚህ ሞትም አንድ ላይ ነው ከዚህ ጋር ተያይዞ ያለ ነገር ነው ማለት ነው። ስለዚህ healing is a repair እችን መያዝ ትችላላችሁ። healing is a repair made on what God has damaged in the process of punishment በቅጣት ውስጥ ባለ ዳሜጅ ያለ እግዚአብሔር ራሱ በቀጣው ሰው ላይ ያለን ዳሜጅ እግዚአብሔር ሪፔር ሲያደርግ ነው ሂሊንግ ማለት። so it is expressed as a form of resurrection ወይም ደግሞ እንደ ትንሳኤ ነው የሚገለጠው as it is shown in the life of Jesus Christ ልክ በጌታ በኢየሱስ ክርስቶስ ላይ እንዳየነው አይነት ትንሳኤን በሚመስል መልክ ሰዎች ይፈወሳሉ። ፈውስ ማለት ምንድነው? እግዚአብሔር በመተው ከአንድ ሰው ይሁን ግለሰብ ይሁን ማህበረሰብ ይሁን በመራቁ ምክንያት የመጣን ምንድነው ስብራትና ቁስል መጠገንና መሰራት ወይም ደግሞ መጠገንና መፈወስ ነው። ወይም ደግሞ ሪፔር ማድረግ ማለት መጠገን እንደማለት ነው። ወይም ደግሞ መስተካከል ወደ ድሮ ሁኔታ መመለስ ማለት ነው። ሂሊንግ ማለት ፈውስ ማለት እግዚአብሔር ርቆ በነበረ ሰዓት የመጣ እርግማንን ማለት ነው። እና በምን መልክ ነው ብዙ ጊዜ የሚገለጠው? በትንሳኤ መልክ ይገለጣል። እንግዲህ ትንሳኤን አሁን በዚህ ደረጃ ወይም አሁን ላይ በሰፊው ላብራራ አልችልም በጊዜ ስለምገደብ። ግን ትንሳኤ አሁን ከሁለት ቀን በኋላ ያነቃናል፣ በሶስተኛውም ቀን ያስነሳናል የሚለው ንግግሩ ሊድስ አስ ወደ ትንሳኤን እንድናስብ ያደርገናል። ስለዚህ በረም በዛ አቅጣጫ ማየት ትችላላችሁ። እሱ ብቻ አይደለም፣ it is a result of healing ማለት ነው። it is a result of a return or a repentance to the Lord as it may be revealed through the proper knowledge of him። ይሄን ደግሞ ቁጥር 3 ላይ ይሄ ምንድነው እያልኩ ያለሁት በእንግሊዘኛ ሐሳቡን ለመያዝ በእንግሊዘኛ ስለተመቸኝ ነው በእንግሊዘኛ ያወራሁት። ባጭሩ ምንድነው የሚለው የመመለስ ውጤት ነው።
ወይም ደግሞ የንስሐ ውጤት ነው። ወደ እግዚአብሔር ፈውስ ብለን የምንጠራው ፈውስ ሁሉን አቀፍ በስጋ ይሁን በነፍስ በመንፈስ በየትኛውም አይነት መንገድ ፈውስ የምንለው የምን ውጤት ነው? የመመለስ ወደ እግዚአብሔር የመመለስ ውጤት ነው። በምን ይገለጣል? ሌላኛው መገለጥ አሁን ቁጥር 3 ላይ እንዳለው እግዚአብሔርን በማወቅ ትክክለኛ በሆነ ዕውቀት ይገለጣል ፈውስ። ቁጥር 3 ላይ ምንድነው የሚለው? እግዚአብሔርን እንወቀው የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል ይላል። ስለዚህ ትንሣኤ አንዱ መገለጫው ነው። ከዛ ደግሞ እግዚአብሔርን በማወቅም ይገለጣል። ሰው አእምሮውም ይፈወሳል። በነገራችን ላይ ሰዎች በእርግማን በኮንፊውዥን ግራ በመጋባት ውስጥ የሚያልፉ ሰዎች የሚፈወሱት እግዚአብሔርን በማወቅ ነው። ከእግዚአብሔር ውጪ የሆነውን ነገር በማወቅ በማመን ሲታገሉ የነበሩ ሰዎች ፈውስን የሚያገኙት እግዚአብሔርን ማወቅ ሲጀምሩ ነው። ለዛ ነው እግዚአብሔርን እንወቅ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ምን ያደርጋል? ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል። ጌታ ይባረክ። ስለዚህ ፈውስ ማለት ይሄ ነው። ለፈውስ የተደረገ ጥሪ ስንል ይሄንን እያለን ያለ ነው። ኦልሬዲ ተሰብረናል፣ ኦልሬዲ ተቆስለናል እያለን ያለው ሆሴ። ስለዚህ ምን እናድርግ? እንመለስ። ስንመለስ እንፈወሳለን። ይሄን ይመስላል። ከዚህ በላይ አልሄድ። ይሄ ጥሪ ነው እያደረገ፣ ልክ ቅድም እንዳልኩ ማስታወቂያ ነው እየሰራ ያለው እንደማለት ነው ሆሴ። ከዛ በኋላ አልኩኝ አክቹአሊ እኔ በኔ አቀማመጥ ነው ምን አይነት አፍሊክሽን ውስጥ ነበር? what is the kind of affliction that they were in ማለት የርግማን አይነት ያሉበት የርግማን አይነት፣ የስብራት አይነት፣ የቁስል አይነት ምን አይነት ነው የሚለውን ቁጥሮችን ላሳያችሁና ከዛ በኋላ ወደ ኤክስፕላኔሽኑ ሄዳለሁ። ሆሴዕ ምዕራፍ 6 ቁጥር 4 ላይ እንደዚህ ይላል። ከ4 ጀምሮ ሁሉንም አይደለም የተወሰኑ 4 7 8 9 10 ይሄንን ያሉበትን የርግማን የስብራት አይነት ያሳያል ብዬ ማስበው ክፍል ነው ማሳያችሁ። ቁጥሮች ኤፍሬም ሆይ ይላል ምን ላድርግህ? ይሁዳ ሆይ ምን ላድርግህ? ፍቅራችሁ እንደማለዳ ጉም ነው፣ እንደሚጠፋ የጧት ጤዛ ነው ይላል። ኋላ ላይ እመለስበታለሁ፣ አንዳንዱን ነገር አስታውሳችኋለሁ። እንደ አዳም ቃል ቁጥር 7 ቃል ኪዳንን ተላለፉ፣ በዚያም ለኔ ታማኝ አልነበሩም ይላል። ገለዓድ በደም ተበከለች፣ የተበከለች የክፉዎች ሰዎች ከተማ ናት። ወንበዴዎች ሰውን ለማጥቃት የሚያደቡ ካህናትም በቡድን እንዲሁ ያደርጋሉ። በሴኬም መንገድ ላይ ሰዎችን ይገላሉ፣ አሳፋሪም ወንጀል ይፈጽማሉ። እንደዚህ አይነት ህይወት ነው እየኖሩ ያሉት። this is affliction፣ ርግማን ነው ይሄ። በእስራኤል ቤት የሚሰቀጥጥ ነገር አይቻለሁ። በዚያ ኤፍሬም ዘማዊ ሆነ፣ እስራኤልም ረከሰ ይለናል። እስቲ ወደ ምዕራፍ 7 ደግሞ እንሂድና አሁንም ምን አይነት ርግማን ውስጥ እንዳሉ የሚያሳዩ ቁጥሮችን እንይ። ቁጥር 3 ምዕራፍ 7 ቁጥር 3 ሆሴዕ ንጉሡን በክፋታቸው አለቆችንም በሐሰታቸው ያስደስታሉ። ሊጡ ቦክቶ ኩፍ እንደሚል ዳቦ ጋጋሪው እሳት መቆስቆስ እስከማያስፈልገው ድረስ እንደሚነድ ምድጃ ሁሉም አመንዝራ ናቸው ይላል። በንጉሳችን የበዓል ቀን አለቆች በወይን ጠጅ ስካር ጋሉ። እርሱም ከፌዘኞች ጋር ተባበረ። ልባቸው እንደ ምድጃ የጋለ ነው፣ በተንኮል ይቀርቡታል። ቁጣቸው ሌሊቱን ሙሉ ይጤሳል፣ እንደሚነድም እሳት በማለዳ ይንበለበላል። ሁሉም እንደ ምድጃ የጋሉ ናቸው። ገዦቻቸውን ፈጁ፣ ንጉሶቻቸው ሁሉ ወደቁ፣ ከነርሱም ወደኔ የቀረበ ማንም የለም ይላል። ኤፍሬም ከአሕዛብ ጋር ተደባለቀ። ከዛ ኤፍሬም ያልተገላበጠ ቂጣ ነው። ባይዘዌ ከ3 ጀምሮ ቀጥታ እስከ 11 ድረስ ይሄዳለሁ ለጊዜው። አሁን ቁጥር 8 ላይ ነው ያለው። ከዛ ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም ያልተገላበጠ ቂጣ ነው። እንግዶች ጉልበቱን በዘበዙ፣ እርሱ ግን አላስተዋለም። ጠጉሩም ሽበት አወጣ፣ እርሱ ግን ልብ አላለም። የእስራኤል ትዕቢት በራሱ ላይ መሰከረበት። ይህ ሁሉ ሆኖ ግን ወደ አምላኩ ወደ እግዚአብሔር አልተመለሰም፣ እርሱንም አልፈለገም። ኤፍሬም በቀላሉ እንደምትታለል አእምሮም እንደሌላት እርግብ ነው።
አንድ ጊዜ ወደ ግብጽ ይጣራል፣ ሌላ ጊዜ ደግሞ ወደ አሶር ይዞራል ይላል። ቁጥር 14 እዚሁ ከልባቸው ወደ እኔ አይጮሁም፣ ነገር ግን ባልጋቸው ላይ ሆነው ያለቅሳሉ። ስለ እህልና ስለ አዲስ የወይን ጠጅ ይሰበሰባሉ፣ ነገር ግን ከኔ ዘወር ብለዋል ይላል። ጌታ ይባረክ። ሰፊ ነው ይሄ ያሉበትን ሁኔታ የሚገልጽ ወይም ስብራታቸውን፣ እርግማን፣ መንፈሳዊ እርግማን፣ ያው በስጋም የሚገለጥ እርግማን ያለበትን ሁኔታ የሚያሳዩ ክፍሎችን ያነሳሁት እና ሌትስ ጀስት ሰመራይዝ አድርጌ አሁን ባነበብኩት ክፍል ውስጥ ያሉትን ሰመራይዝ አድርጌ ያስቀመጥኳቸውን ነገሮች ላሳያችሁ። አንደኛው የፍቅርና የታማኝነት ውድቀት ነው። በተለይ የመጀመሪያው ምዕራፍ 6 ላይ ፍቅራችሁ እንደማለዳ ጉም ነው፣ በጣም እፍ ብሎ እንደሚጠፋ ነው እንደማለት ነው። እንደሚጠፋ የጠዋት ጤዛ ልክ ሙቀት እየበዛ ሲመጣ የሚሄድ አይነት ፍቅር ነው ያለው በመካከል። ስለዚህ ፍቅር የለም፣ የፍቅር ውድቀት አለ በፍቅር ጉዳይ ማለት ያው በነገራችን ላይ ፍቅር ሲባል እትዛውን ስለ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ብሎ የሚጠራውን ፍቅር ነው እያወራን ያለ ነው እንጂ ማለት ለምሳሌ አሁን በሙሴ ሕግጋት ውስጥ መሰረቱ የሙሴ ሕግ መሰረቱ እግዚአብሔር አምላክህን ውደድ፣ ከዛ ደግሞ ሰውን ሁሉ ወይም ደግሞ ባልንጀራህን እንደራስህ ውደድ የሚል ነው። ስለዚህ ፍቅር ነው የምናወራው። የእናንተ ፍቅር ግን ምንድነው ይላል? እንደማያዳ ጉም ነው፣ እንደሚጠፋ የጧት ጤዛ ነው፣ በጣም ጊዜያዊ ነው። ከዛ እንደ አዳም ቃል ኪዳንን ተላለፉ፣ በዚያም ለኔ ታማኝ አልነበሩም ይላል። አዳም እንዴት ነው ቃል ኪዳን የተላለፈው ሲባል ከእግዚአብሔር ጋር ያለውን ቃል ኪዳን ነው የተላለፈው፣ ወይም ደግሞ ኪዳን ሲባል ከእግዚአብሔር ጋር ያለውን ግንኙነት ነው ያቋረጠው። ስለዚህ ልክ አዳም በኃጢአት ሲወድቅ በእባብ ተታሎ ያው በሔዋን በኩል የመጣውን ሐሳብ ከእግዚአብሔር ሞትን ትሞታለህ የተባለበትን የኃጢአት የመጀመሪያውን ኃጢአት በሰራበት መንገድ ነው ምን ያደረጉት እነዚህ ሰዎች ለኔ ታማኝ ያልነበሩት ወይም ቃል ኪዳን የተላለፉት ከማጋ ከኔ ጋር ያለው ከእግዚአብሔር ጋር ያለውን ኪዳን አልፈልግህም እንደማ ዲስኦቢዲየንስ ማለት ወይም ደግሞ አለመታዘዝ ማለት እግዚአብሔር ያወጣልኝን መስመር ሳይሆን የራሴን መንገድ መከተል ፈልጋለሁ እንደማለት ነው። ከእግዚአብሔር ውጪ የሆነ ህይወትን I can live ማለት ነው። አዳም ይሄ ነው መንገዱ ወይም ምርጫው የነበረው ይሄ ነው። ስለዚህ ይሄ ነው ለኔ ታማኝ አልነበሩም የተባለው። ስለዚህ የፍቅር ውድቀት የታማኝነት ውድቀት ስንል እርስ በርስ ብናየው እርስ በርስ ማለት ሰው ከሰው ጋር ያለውንም ብንመለከት ከእግዚአብሔር ጋርም ያለውን ብንመለከት ምንጫቸው ተመሳሳይ ነው። ሰው ከእግዚአብሔር ጋር ባለው ግንኙነት ልክ ነው ከሰው ጋር ፍቅር ሊኖረው ፍቅሩም ጤነኛ ሊሆን የሚችለው። የእግዚአብሔርን ፍቅር ባልተረዳበት ከሰው ጋር ጤናማ ፍቅር ሊኖረው አይችልም። ለምሳሌ መጠቃቀም ሊሆን አይችልም። አሁን ለምሳሌ ፍቅር አንዱ በአንዱ መጠቀሙ አንዱ በአንዱ አድቫንቴጅ መያዙ ለራሱ ጥቅም ሲል ቀርቦ የፈለገውን አድርጎ ሲሄድ ያኛውም ለራሱ ጥቅም ሲል ቀርቦ የፈለገውን አድርጎ ሲሄድ ያ ፍቅር አይደለም። መጠቃቀም ንግድ ነው። እንደውም ይሄ ንግድ ነው የሚባለው ማለት ትሬድ ታውቃላችሁ። እቃ ይዛችሁ ትመጣላችሁ፣ ሌላኛው እቃ ይዞ ይመጣል። ወይም ደግሞ ገንዘብ ይዛችሁ ትመጣላችሁ፣ የሆነ ሌላኛው ደግሞ እቃ ይኖረዋል። ስለዚህ ይውል ኮንቨርስ ታደርጋላችሁ። የትኛው ያዋጣኛል፣ በምን ያህል ገንዘብ ያዋጣኛል፣ የትኛው እቃ በየትኛው እቃ ቢለወጥ ይሻላል፣ የትኛውን እቃ በምን ያህል ገንዘብ ብገዛ ይሻላል ብሎ ሰውየው ሰርች ያደርጋል። ገዥም ሻጭም የራሱን የሚያዋጣውን ቼክ ያደርግና ሰው አይደለም የሚቀያየረው ምንድነው ወይ ገንዘብ ወይ እቃ ይቀያየራል። ስለዚህ የሆነ አንተም ለኔ እኔም ላንተ አይነት የሚባለው ትሬድ ንግድ ነው፣ የንግድ ኮንሴፕት ነው። ይሄ ከእቃ አልፎ ሰውን ሊሸጥ ይችላል፣ ሰው ብዙ ነገር ሊያደርግ ይችላል። ያው ይሄ ሲሆን ግን ንግድ ሳይሆን ያው ከንግድ ያለፈ ክፋት ምናምን አድቫንቴጅ ነው እየተገኘ ያለው። ፍቅር የእግዚአብሔር ፍቅር ስንል ፍቅር የለም፣ ፍቅር እንደ ጉም ጢስ በጣም እንደ ጧት ጤዛ እንደ ማለዳ ጉም ነው ሲባል እግዚአብሔር ፍቅር ብሎ ያለው ፍቅር ነው እንጂ
ይሄ መጠቃቀምን አይደለም አንዱ ባንዱ የሚጠቀምበትን ሁኔታ አይደለም። ይሄ ኮንፊውዥን በጣም ብዙ ሰው ጋር ያለ ይመስለኛል። እግዚአብሔር ባልንጀራህን ውደድ ያለው እንደራስ ነው። እንደራስ መውደድ ማለት ነው ፍቅር ማለት። አሁን ሰውየው ራሱን የሚወድበትን መንገድ ካለየ ሌላውን ሰው የሚወድበትን መንገድ ሊያቅ አይችልም። እኔ አሁን ለምሳሌ ኢቭን አለኝ ብዬ ማስበው ነገር ለኔ ይጠቅመኛል ለኔ ይሆነኛል ብዬ ምለው ነገር እኔ ባከበርኩት ልክ ነው እኔ ጋር የሚቆየው። ወይም ደግሞ እኔ እቃውን እንተወውና እኔ ራሴን እንደ አንድ ግለሰብ እኔ ራሴን ባከበርኩት ልክ ነው ሌላውን ሰው ምን ላደርግ የምችለው ላከብር የምችለው። ስለዚህ መጀመሪያ ሰውየው ራሱን እንዴት ነው የሚያየው የሚለው ወሳኝ ነው። ለሌላው ሰው ፍቅር ሰጥቷል ወይም ደግሞ ፍቅር አለው እንድንል ሰውየውን እየወደደው ነው ባልንጀራውን እየወደደው ነው እንድንል መጀመሪያ ሰውየው ራሱን እንዴት ነው የሚወደው የሚለው መታወቅ አለበት። ትክክለኛ ፍቅር ከዛ ይጀምራል። እንደራስህ ነው ሌላውን ሰው የምትወደው። በአንተ ላይ እንዲሆን የማትፈልገው ይላል። አይ ቲንክ ጌታ ኢየሱስ ሲያስተምር እንደዛ ነው ያለው። ለአንተ ደግሞ መልካም እንዲሆንልህ የምትፈልገው ነገር ለሌላው አድርግ ይላል። ሁሉም የሚጀምረው ለአንተ ለኔ። ስለዚህ ለኔ ሲሆን እየጠቀመ ያለ ነገር ነው ለሌላው ሊጠቅም ይችላል ተብሎ የሚሰጠው። ከእንደገና ደግሞ ለኔ ሲሆን ይጎዳኛል ብዬ ምለውን ነው ሌላውንም ሊጎዳው ይችላል ብዬ ስለማስብ ሌላውም ሰው እንዳይጎዳው ላደርግ የምችለው ወይም ልጠነቀቅለት የምችለው። ስለዚህ የሚቀድመው እኔ ራሴን ምን ማድረጌ ነው መውደዴ ነው። አይዘር በፕሮቴክሽን ኦር በፕሮቪዥን ወይም ደግሞ ለራሴ በማደርገው መልካም ነገርም ራሴን ከመጠበቅበትም ከክፉ ነገርም አንፃር ብናየው መጀመሪያ እኔ ለራሴ ማድረገው ነገር ነው ሌላውን ሰው በትክክል እንደራሴ ስለመውደዴ የሚናገረው። ንግድ አይደለም ለማለት ነው ይሄ እዚህ ሁሉ ውስጥ የገባሁት። እነዚህ ሰዎች ግን ያው በጣም እንደዚህ አይነት ችግር አለባቸው፣ ውድቀት ውስጥ አሉ። ነፍሰ ገዳይነት፣ ዘማዊነት፣ እርኩሰት፣ ምንዝርና አሁን ቅድም ባነበብኩላችሁ ክፍል ውስጥ የምናያቸው ናቸው። በደም የተበከለች ይላል። ሰውን ለማድባት እንደሚያደቡ ወንበዴዎች፣ ካህናት እንኳን እንደዚህ ያደርጋሉ ይላል። ሰዎችን በመንገድ ላይ ይገላሉ ይላል። አሳፋሪ። ያው ይሄ ቀውጢ ከተማ ናት ማለት ነው። ይሄ እኮ የሚታይ ነገር ነው እንደዚህ የሚያወራው። በሰላም የሚኖርበት ሀገር አይደለም እንደማለት ነው። እስራኤል ቤት የሚሰቀጥጥ ነገር አይቻለሁ። ዘማዊ ሆነ፣ ረከሰ እያለ ያወራል። ስለዚህ እነዚህ ግልጽ የሆኑ እርግማን ውስጥ የመገኘታቸው ምልክት ነው። ሌላው ዘፋኝነት። እኔ ዘፋኝነት በሚል በተለይ በንጉስ ፊት ያለ ዘፋኝነት በሚል ገልጫዋለሁ። ሰፋ ያለ ነገር ተነግሮበታል። በተለይ ሆሴዕ ምዕራፍ 7 ከቁጥር 3 ጀምሮ እስከ ቁጥር 7 ድረስ ለምሳሌ ንጉሱን በክፋታቸው አለቆችንም በሐሰታቸው ያስደስታሉ ይላል። ንጉሱን ከሆነ እንደዚህ የሚያስደስቱት ንጉሱ እየተደሰተ ማለት ሌሎች ናቸው የሚያስደስቱት ማለት ንጉሱ አይደለም እያስደሰተ ያለው። ኤኒዌይስ እሺ፣ ሊጡ ቦክቶ ኩፍ እንደሚል ዳቦ ጋጋሪው እሳት መቆስቆስ እስከማያስፈልገው ድረስ እንደሚነድ ምድጃ ሁሉም አመንዝራ ናቸው ይላል። ያመንዝራነታቸው ልክ ምን ያህል በጣም የጋለ በጣም ትኩስ ያው እንደ እሳት የሚበላ አይነት መሆኑን ነው የሚያመለክተው ምንዝርናቸውና በንጉሳችን የበዓል ቀን አለቆች በወይን ጠጅ ስካር ጋሉ ይላል። በሰካራምነት ማለት ነው። እነርሱም እሱ ከፌዘኞች ጋር ተባበረ። ያው ንጉሳቸውም ተባብሯል ማለት ነው። ከዛ ቁጥር 6 ላይ ልባቸው እንደ ምድጃ አሁንም የጋለ ነው። ልባቸው በተንኮል ይቀርቡታል ንጉሳቸውን። ቁጣቸው ሌሊቱን ሙሉ ይጤሳል እንደሚነድም እሳት። እንግዲህ ፍቅር አትሉት፣ አክብሮት አትሉት፣ ቁጣ አለበት። ልባቸው የጋለ ነው። በአመንዝራነት ነው የሚቀርቡት ባይዘው ንጉሳቸውን። እሱም ደግሞ ይሄንን ያወቀ ይሁን አይሆን አላውቅም ይተባበራቸዋል። እንደሚነድም እሳት በማለዳ ይንበለበላል ይላል። ሁሉም እንደ ምድጃ ይጋሉ ናቸው። ገዢዎቻቸውን ፈጁ። አያችሁ፣ ይሄ የምንዝርና ግለት፣ የስካር ግለት፣ የተንኮል ግለት፣ ይሄ
ፍቅር ይመስላል በነገራችን ላይ። አሁን በጣም የሚወዱት ነው እኮ ሊመስል የሚችለው። የተለያየ እጅ መንሻ ስጦታ በማቅረብ ሰውየውን በማክበር ይሄ ንጉስ የተባለውን በማክበር በቃ ኤክስክሌም ማድረግ አለ። አንተ እኮ ማለት በቃ እንደዚህ ነህ፣ አንተ እኮ ማለት እንደዚህ ነህ እያሉ ሊሆን ይችላል። ልክ ጥቅም የሚያገኙበትን አካል እንደሚያሽሞነሙኑት ማለት ነው። ማሽሞንሞን ማለት እንደሚክቡት ጥቅም ወይ ለማግኘት ወይ ደግሞ አግኝተንበታል ብለው የሚያስቡትን አካል እና ያው ቅድም መጠቃቀም ከሚለው ጋራ አያይዛችሁ መሄድ ትችላላችሁ። ግን እነዚህ ይሄ ሁሉ ፍቅር የሚመስል ለንጉስ አክብሮት የሚመስል ግለት ልክ እንደ ምድጃ ያለ የምንዝርና ግለት የተንኮል ግለት ገዢዎቻቸውን ፈጁ ይላል። ንጉሶቻቸው ሁሉ ወደቁ፣ ከእነርሱም ወደ እኔ ቀረበ ማለት። እንግዲህ ንጉሶቻቸው የወደቁት ገዢዎቻቸው የወደቁት ምን ተጣልተው አይደለም፣ ከህዝቡ ጋርም ተጣልተው አይደለም፣ ወይ ንጉስ ከሌላ ንጉስ ጋር ተጣልቶ አይደለም። ማለት ፎርሙ ይለያል። ይሄ በጦርነት እንደወደቀ አይነት አይደለም አወደደቃቸው። በፍቅር የወደቁ ነው የሚመስለው። ይቀርቡታል ነው የሚለው፣ ይጠጉታል በስካር። ያ ማለት አብረውት ለማስደሰት ይሁን ፌዝ ይላል ለማጫወት ይሁን። ንጉሱም እንደዚህ አይነት ነገር ይወዳል እንደማለት ነው። ንጉሶቻቸው ወይም ገዢዎቻቸው ይሄ በሙስና በጉቦ በተለያየ ጥቅማ ጥቅም የተሳሰሩ ሰዎች መሆናቸውን ሁሉ የሚያመለክት ሊሆን ይችላል ይሄ። ስለዚህ ሲወድቁ የወደቁት ከእግዚአብሔር ምንድነው ከእግዚአብሔር ሥርዓት አንፃር ነው። ምክንያቱም ከነርሱ ቁጥር 7 ላይ ከነርሱም ወደ እኔ ቀረበ ማንም የለም። ገዢዎቻቸው ንጉሶቻቸውም አልቀረቡም ወደ እኔ። ግን አንድ ላይ ህዝቡም ወይም ደግሞ ያው ለንጉሱ የሚቀርቡ አካላትም ንጉሶቹም ተባብረው አንድ ላይ ወደቁ። ስለዚህ ርቀው ሄደዋል ነው ባጭሩ የሚያመለክተን ይሄንን ነው። ይሄንን ነው እኔ ዘፋኝነት ብዬ የምለው። ስካር፣ ዘፋኝነት፣ አጎብዳጅነት፣ ለነገስታቶች የሚደረግ አጎብዳጅነት። ነገስታቱም ደግሞ ይሄንን አይነት ዘፋኝነት መውደድ፣ ማክበር፣ መቀበል። ይሄ ሌላው እርግማን ውስጥ ያው እንደ ህዝብም እንደ መንግስትም የመግባታቸው ምልክት ነው። ወደ እግዚአብሔር አለመቅረብ። ምክንያቱም ምንም ወደኔ የቀረበ የለም ስለሚል ማለት ነው። ከአሕዛብ ጋር መደባለቅ። ስለ ኤፍሬም ስፔሻሊ ስለ ኤፍሬም ደግሞ ከአሕዛብ ጋር ተደባለቀ ይላል። ያልተገላበጠ ቂጣ ነው። በአንድ በኩል ብቻ ያረረ ቂጣ እንደማለት ነው። ቆየበት በሆነ ጉዳይ ላይ የሚለውን ሐሳብ ያመለክታልና እንግዶች ጉልበቱን በዘበዙ፣ እርሱ ግን አላስተዋለም። ያ ማለት ሲቃጠል አንድ ሰው ካላወቀ ደንዝዟል እንደማለት ነው። አለማስተዋልን ያመለክታል። ጉልበቱን በዘበዙ፣ አቃጠሉ፣ በሉት እንደማለት ነው። ጠጉሩም ሽበት አወጣ፣ እርሱ ግን ልብ አላለ። የእስራኤል ትዕቢት በራሱ ላይ መሰከረበት። ይህ ሁሉ ሆኖ ግን ወደ አምላክ ወደ እግዚአብሔር አልተመለሰም፣ እርሱንም አልፈለገም። እንግዲህ ከአሕዛብ ጋር መደባለቅ አንዱ ቅድም ያነሳሁት ነው። ጉልበቱ ተበዝብዟል። ስለ ኤፍሬም ስፔሲፊክ የተነገረ ነገር ነው። ትዕቢት በራሱ ላይ መሰከረበት። ከዛ በቀላሉ እንደምትታለል ይላል። አእምሮ እንደሌላት እርግብ ነው። አንድ ጊዜ ወደ ግብጽ ይጠራል፣ ሌላ ጊዜ ደግሞ ወደ አሦር ይዞራል። ተላላ ነው፣ በቀላሉ የሚታለል ሆኗል ይላል። ጌታ ይባረክ። ወደ ቁጥር 14 አካባቢ ደግሞ እንደዚህ ይላል። ከልባቸው ወደ እኔ አይጮሁም፣ ነገር ግን ባልጋቸው ላይ ሆነው ያለቅሳሉ። ስለ እህልና ስለ አዲስ ወይን ጠጅ ይሰበሰባሉ፣ ነገር ግን ከእኔ ዘወር ብለዋል። ልብ በሉ። ወደ እኔ ደግሞ ምን አያረጉም? ከልባቸው አይጮሁም። አፍተር ኦል ከልባቸው ቢጮሁ ኖሮ ሳምሃው አይሁዳቭ አንሰር የሆነ መልስ ሰጣቸው ነበር ነው። ግን በነገራችን ላይ ከልብ አለመጮህ እንዳለ ሆኖ ደግሞ ባልጋቸው ላይ ሆኖ ማልቀስም የሚባል አለ። ተነጻጻሪ ሆኖ የተቀመጠ ማልቀስ በራሱ ምን አይደለም፣ ለቅሶ ጸሎት አይደለም፣ ወይም ደግሞ ወደ እግዚአብሔር የሚደረግ ጩኸት አይደለም። ይሄንን ያመለክተናል ለቅሶ በራሱ ማለት ነው። ግን ያለቅሳሉ ይላል። ይሄ ጎሎኛል፣ ይሄ አንሶኛል፣ ይሄ የለኝም ምናምን እያሉ ሊሆን ይችላል። ለእህልና ለአዲስ ወይን ጠጅ መሰብሰብ
ያው ለመብልና ለመጠጥ ከዛ በተረፈ የህይወት ጉዳይ የህይወት ትርጉም የመንፈሳዊነት ጉዳይ ምናምን የሚባል ነገር እርግፍ አድርገው የተው አይነት ሰዎች መሆናቸውን ያመለክታል። ይሄ ሁሉ እርግማን አፍሊክሽን በስጋ ሊገለጥ በነፍስ በመንፈስ ደረጃ ሊገለጥ የሚችል እርግማን ውስጥ የመገኘታቸው ምልክት ነው። ጌታ ይባረክ። እግዚአብሔር ለእንደዚህ አይነት ሁኔታ ምን አይነት ምላሽ ሰጠ? the type of measure taken ብየዋለሁ። ይሄንን ቅድም እንዳልኳችሁ ቁጥር ወደ ሆሴዕ ምዕራፍ 6 ላይ እንመለስና ቁጥር 5 እና 11 እንይ። ስለዚህ በነቢያቴ ቆራረጥኳቸው የሚል ቃል እናገኛለን። በአፌም ቃል ገደልኳችሁ፣ ፍርዴም እንደ መብረቅ በላያችሁ አበራ ይላል። መቆራረጥ ወይም ደግሞ በነቢያቴ አፍ በአፌ ቃል ያው ነቢያት የእግዚአብሔር አፍ መሆናቸውን አንዱ የሚያሳይ በነገራችን ላይ ቃል ነው ይሄ ክፍል። ምክንያቱም በነቢያቴ ቆራረጥኳቸው ይልና በአፌም አያችሁ የእግዚአብሔር አፍ ናቸው ምንለው አንዱ ይሄ ነው። የእግዚአብሔር ንግግሮች ናቸው። ስለዚህ በአፌ ቃል ምን አደረኳቸው? ገደልኳችሁ፣ ፍርዴም እንደ መብረቅ በላያችሁ ላይ አበራ። እንደ ባውዛ ነው የሚባለው በጣም ከባድ ብርሃን። አክቹአሊ መብረቅ ድንገተኛ የሆነ የሚሰነጥቅ አይነት ብርሃን ነው። ባውዛ ያልኩት ያው ከባድ ብርሃን ለማለት ፈልጌ ነው። ግን ኤኒዌይስ ፍርዴ ምን አድርጓል? አብርቷል። ቃሌ ደግሞ ቆራርጧቸዋል። እግዚአብሔር እንግዲህ ይቆራርጣል። መቆራረጥ ብቻ አይደለም፣ ለዚህ ላሉበት እርግማን መልስ አድርጎ የሰጠው ምንድነው? መቆራረጥ ነው። ይሁዳ ሆይ ለአንተ መከር ተመድቦብሃል፣ ስለ ይሁዳም ጭምር ነው። ሕዝቤን ከምርኮ አገር በመለስኩ ጊዜ ይላል። መከር ተመድቦብሃል የሚለው ኮንቴክስቱ ያው ተመሳሳይ ስለሆነ ነው ይሄንን ያነሳሁት። ኤኒዌይስ ወደ ኋላ ላይ እናየዋለን። ያው መከር የአጨዳ ጊዜ ነው። ስለዚህ ሰይፍ ያው ወደ ጎተራ ለመሰብሰብም የሚታጨድ አለ፣ ለመጣልም የሚታጨድ ይኖራል፣ ምናልባት ለመቃጠል የሚታጨድም ይኖራል። ኤኒዌይስ አጨዳ ያለበት ሰብል የሚደርስበት ሰዓት ነው። በሌላ መልኩ ደግሞ ጽዋም የሚሞላበት ሰዓት እንደሆነ ያመለክታል። ያው መከር ኮንቴክስቱ እንደዛ ነው። ኤኒዌይስ ቁጥር ምዕራፍ 7 ላይ ደግሞ ልክ እንደዚህ ይሄን ሐሳብ የሚያሳየን ምን አይነት እግዚአብሔር ምን አይነት እርምጃ ወሰደ ወይም ይወስዳል ለእንደዚህ አይነት ሁኔታ ሲባል ሲበሩ መረቤን በላያቸው ላይ ዘረጋለሁ፣ እንደ ሰማይ ወፎችም ጎትቼ አወርዳቸዋለሁ፣ ስለ ክፉ ስራቸውም በጉባኤ መካከል እቀጣቸዋለሁ። ወዮ ለእነርሱ ከኔ ርቀው ሄደዋልና ጥፋት ይምጣባቸው፣ በእኔ ላይ አምፀዋልና ልታደጋቸው ፈለግኩ፣ እነርሱ ግን በእኔ ላይ ሐሰት ይናገራሉ። እኔ አሰለጠንኳቸው አጠነከርኳቸውም፣ እነርሱ ግን አደሙብኝ ይላል። ወደ ከንቱ ነገር ተመለሱ፣ ኢላማውን እንደሳተ ቀስት ናቸው። ይሄ ቁጥር 15 እና 16 ቁጥሮችን መሃል ላይ የዘለልኩ ነው። አሁን ቁጥር 12 ቁጥር 13 ቁጥር 15 እና 16 ነው ያነበብኩት። ወደ ከንቱ ነገር ተመለሱ፣ ኢላማውን እንደሳተ ቀስት ናቸው። መሪዎቻቸው ስለ ክፉ ቃላቸው በሰይፍ ይወድቃሉ፣ በዚህም ምክንያት በግብጽ ምድር መዘባበቻ ይሆናሉ ይለናል። እግዚአብሔር እንዲህ ነው እያደረገ ያለው። ይሄ ሁሉ ሲጨመቅ ምን ማለት ነው ስንል it is the destroying or the destruction or killing of the works of evil ወይም ደግሞ የአመጽን ስራ የክፋትን ስራ መግደል ይባላል። ይሄ እርግማን የሚወገደው ሲገደል ነው። ወይም ደግሞ የእርግማን መገለጥ ማለት የክፉ የአመጽ ስራዎች መገለጥ ማለት ነው። ስለዚህ እግዚአብሔር እንደዚህ አይነት መገለጦችን ምን ያደርጋል? ዲስትሮይ ያደርጋል። ያው እንዳይሰነብት ያደርጋል። ስለዚህ የነቢያት አፍ የሚቆራረጠው ለምንድን ነው? የሚቆረጥ ነገር ያው ብዙ ጊዜ ሰይፍ ነው የሚቆራረጠው። ከታችም እንዳያችሁት በሰይፍ ይወድቃሉ ብሏል። ጦርነትን በሰይፍ ያለ ውጊያ ሊያመለክት ይችላል። ማለት እንትን ሲያደርግ የበለጠ እየተብራራ እየተዘረዘረ ሲመጣ እግዚአብሔር የሚናገረው ቃል ሰይፍ ሆኖ ይገለጣል የሆነ ቦታ ላይ።
ማጨድ ሆኖ ሊገለጥ ይችላል አንዳንድ ቦታ ላይ። እሱ ብቻ አይደለም መረቤን በላያቸው ዘረጋል ይላል። ስለዚህ መረብ ሆኖ ይገለጣል የእግዚአብሔር ቃል። ምንም ያደርግ የሚጥል ከጎትቶ ከሰማይ ላይ አወርዳቸዋል ይላል። በሰማይ ላይ እንግዲህ የሚያንዣብብ አይነት እንደ ወፍ የሚበር አይነት የክፋት ስራ አለ ማለት ነው። works of evil የአመጽ ስራ የርግማን ምልክቶች ይሆኑ ማለት ነው። እጥላለሁ ምንድነው ያው ከታችን በሰይፍ ይወድቃሉ መዘባበቻ ይሆናሉ ይላል። መጨረሻ ላይ ምንድነው መዘባበቻ መሆን ነው ያሉት። እግዚአብሔር በቃ እንዲህ ነው የሚያደርገው። አሁን ይሄ እግዚአብሔር በተለየ መልኩ መጥቶ ሄዶ ኢንጌጅ አድርጎ ሰይፍ መዞ ምናምን የሚያጠፋው አይነት አይደለም። በርግማን ላይ ያለ ህዝብ እርግማን ላይ መሆኑ እንዲያውቅ ይደረጋል እንጂ እግዚአብሔር እርግማንን ቪዚት ለማድረግ አይመጣም። ቪዚት ካደረገም ከሱ ጋራ የተገናኘ በርግማን ውስጥ የሌለ ሰው ካለ ያንን ሰው ፒክ ለማድረግ ነው እንጂ እግዚአብሔር የሚመጣው ወደ ተረገመ ስራ የተረገመ ፈቃድ ያለበት የተረገመ ስራዎች የበዙበት ቦታ ላይ እግዚአብሔር it is unpleasant ምንም በቃ ለማየትም ለምንም የሚመች ቦታ አይደለም። እግዚአብሔር ኢንጆይ የሚያደርገው አይደለም። ለምን በዚህ አይነት እርግማን ውስጥ ተገኛችሁ ምናምን ብሎ እግዚአብሔር አይመጣም። ኦሬዲ እነሱ እስካልመጡ ድረስ የምንድነው እስካልተመለሱ ንስሐ ገብተው ወደ እግዚአብሔር ሲመለሱ ይሄንን ስራዎቻቸውን አልፈው ነው መመለስ የሚችሉት። በቃ the only option ያላቸው የሰሩት ስራ ምንድነው አልፈው እንዲመጡ ካስቻላቸው አይ ቲንክ ወደ ቀጥሎ ባለው ላይ እናነሳለን። ንስሐ ገብተዋል ማለት ነው፣ የሆነ ስቴፕ ተራምደዋል ማለት ነው። ካልሆነ ግን ባሉበት ናቸው ከእርግማን መገለጫዎቻቸው ጋር አብረው ይኖራሉ። ያው መዘባበቻ ይሆናሉ ነው የሚለው። እግዚአብሔር ይሄንን ይዘው እንዳይመጡ ወደሱ ጋር ነው የሚያደርገው፣ የሚከለክለው ባውንደሪ ነው የሚያበጀው። ከዚህ መንገዳቸው እነሱ ንስሐ ሳይገቡ ሳይመለሱ እንደ ወደሱ ዞን ወይም እሱ ወዳለበት እሱ ወደሚገኝበት ወይም ደግሞ የሱ ናቸው የኔ ናቸው ብሎ የሚያምናቸው ሰዎች ጋራ እንዳይቀርቡ ልክ አሁን ለምሳሌ ሎጥ ትዚላችሁ ከሆነ ሰዶምና ገሞራ በእሳት ልትቃጠል ሁለት መላእክቶች የገቡት ሎጥንና የሎጥን ቤተሰብ ለማዳን ነው። በቃ it is the only ጻድቅ የነበረ እግዚአብሔር በከተማይቱ ወይም በምድሪቱ ላይ ሊያፈስ የነበረውን የእሳት ዝናብ አንድ ላይ መካፈል የሌለበት ሰው ስላለ መላእክት እግዚአብሔር ሲልክ እግዚአብሔር ራሱ አልተገኘም፣ መላእክቶችን ይላከው። እነዛ ሰዎች ወጡ። ያልወጡት መጨረሻ ላይም ሚስቱ እንደቀረች እናውቃለን። ስለዚህ ፒክ ለማድረግ እግዚአብሔር ለመለየት ነው የሚመጣው እንጂ it is ለእግዚአብሔር የሚሆን ቦታ አይደለም። ያንን አይነት እርግማን ውስጥ ያለን ህዝብ ወይም ማህበረሰብ ወይም ሰው ግለሰብን ከበቂ በላይ ማኔጅ የሚያደርጉ ሰዎች አሉ። ማኔጅ የሚያደርጉ አካላት መንፈሳዊ አካላት አሉ። ሰዎች በክፋታቸው በበረቱ ቁጥር በአመጻቸው በቀጠሉ ቁጥር በክፉ ድርጊታቸው በክፉ ስራቸው በበረቱ ቁጥር በክፉ ወይም በክፋት የሚመላለስን ሰው የሚገባውን ቅጣትና እርግማን እንዲያገኝ ለማድረግ እግዚአብሔር መገኘት አይተበቅበት። በቂ የሆነ ጨለማ አለ። በቂ የሆኑ የጨለማ ኃይላት አሉ። ለሰይጣን ተላልፎ መስጠት ይችላሉ እንደዚህ አይነት አካላት። አዲስ ኪዳን ላይ ጳውሎስ በተደጋጋሚ በተለያየ ቦታ ላይ ሲያነሳ እንደነበረው ስለዚህ በስራቸው ይወድቃሉ፣ ተጠላልፈው በመንገዳቸው ተጠላልፈው መጨረሻ ላይ መዘባበቻ ሲሆኑ እግዚአብሔር የሚጠብቀው ምናልባት the only thing እግዚአብሔር watch out የሚያደርገው በእንደዚህ አይነት ቦታ ላይ ምናልባት ሰው ሁሉ መዘባበቻ ከሆነ በኋላ በዚህ አይነት ምልልስ ውስጥ ያለ ሰው ለሚያየው ሁሉ መዘባበቻ ከሆነ በኋላ ሰው ከራሱ ስራ ይማራል። ከዘራው ዘር መታጨድ በኋላ የዘራው ዘር ያስከፈለውን መከራ ካየ በኋላ ወደ እግዚአብሔር መመለስ
በሄደበት መንገድ መጸጸት ምናምን ሊጀምር ይችላል። ከብዙ ጊዜም በኋላ ይሁን ወዲያውም ይሁን ያ ምናልባት የሰውን ልብ ወደ እግዚአብሔር ልብ የመመለስ እድል ስላለው እግዚአብሔር ያንን አይነት ምልክቶች ሲያይ ሊመለከት ይችላል። እንደዚህ አይነት ቦታዎችን ቼክ ሊያደርግ ይችላል። ከዛ በተረፈ ግን በቃ ከመናገር ውጪ እንደተናገ ምንድነው ከላይ እንዳነሳ ነው በአፌ ቃል ገደልኳችሁ ፍርዴም እንደ መብረቅ ከሰማይ ያው መብረቅ ከሰማይ ነው የሚያበራው ድንገተኛ የሆነ ብርሃንን የሚሰጠው ከሰማይ ነው እንደዛ አበራለሁ ነው ያለው። ስለዚህ እግዚአብሔር ሲፈርድ እንደዚህ ነው የሚፈርደው ብርሃን ነው የሚያበራው ራሳቸውን ሰዎች እንዲመለከቱ መንገዳቸውን አካሄዳቸውን እንዲመለከቱ የጨለማ ህይወትና ምንድነው እንቅስቃሴያቸው ምልልሳቸው የሚያስከፍላቸውንም ዋጋ የሚሄዱበትንም መንገድ እንዲያዩ ያደርጋል። ያ ብቻውን በቂ የሆነ ፍርድ ነው የእግዚአብሔር ፍርድ ነው። ስራቸውን እዛው ያከሽፋል ወደ ሌላ ቦታ እንዳይዛመት ያደርጋል እንደማለት ነው። እሺ መጨረሻው what is the principle behind the measure taken ሚለውን አይተን እንጨርሳለን። ጌታ ይባረክ። ይሄን በተመለከተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ይሄ ተጽፎ እናገኛለን። 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እሻለሁና ብሎ ተናግሯል። ቁጥር 7 ምዕራፍ 7 ቁጥር 1 እና 2 ላይ ደግሞ እንደዚህ ይላል እስራኤልን በመፈወስበት ጊዜ ይላል ጊዜ አለ ከዛስ በመፈወስበት ጊዜ የኤፍሬም ኃጢአት የሰማርያም ክፋት ይገለጣል እነርሱ ያጭበረብራሉ ሌቦች ቤቶችን ሰብረው ይገባሉ ወንበዴዎችም በየመንገዱ ይዘርፋሉ ነገር ግን ክፉ ድርጊታቸውን ሁሉ እንደማስታወስ እነርሱ አይገነዘቡም ኃጢአታቸው ከቧቸዋል ሁሉ ጊዜም በፊቴ ናቸው ይላል። አሁን ከነዚህ ቁጥሮች ነው እኔ ሜጀር በቃ ዋና እግዚአብሔር በጥቅሉ ከነዚህ ከሁለት ምዕራፎች ወይም ደግሞ ከሚወስዳቸው እርምጃዎች እንደዚህ አይነት በኃጢአት ምልልስ በርግማን ውስጥ ካሉ ሰዎች ባሉ ሰዎች ላይ ከሚወስደው እርምጃ ቢያንስ እንድትይዙት ያሰብኩት ፕሪንሲፕል በእነዚህ ቁጥሮች ላይ ምንድነው መታሰር የሚችል ነው ብዬ አስባለሁ ፐርሰናሊ በእኔ በኩል ማለት ነው። እና ምንድነው የሚለው መጀመሪያ መስዋዕትን ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እሻለሁና ይላል። ስርዓትን ያው መስዋዕት ያው የእግዚአብሔር ቤት ስርዓት የአምልኮ ስርዓት እንደሆነ ይታወቃልና ስርዓትን ከመፈጸም በፊት ስርዓትን መማር እንደማለት ነው። ምህረትን ወዳለሁ ማለት ከመስዋዕት ይልቅ ምህረትን ወዳለሁ ማለት ስርዓት ከመፈጸም በፊት ስርዓትን መማር ወይም ስርዓትን ማወቅ የአምልኮ ስርዓትን ከመፈጸም በፊት የምናመልከውን ማወቅ እንደማለት ነው። እግዚአብሔር ሳታውቁኝ ምን አታድርጉ ምንድነው ሪሊጂየስ አትሁኑ እንደማለት ነው። ሃይማኖተኛ አትሁኑ የሚባለው ይሄ ነው። አምናለሁ ባይ አትሁኑ አውቃለሁ ባይ አትሁኑ ካታጎሪ ውስጥ ለመግባት አትሞክሩ ስርዓት ፈጻሚ ለመሆን አትታገሉ። ስርዓቱን ከመፈጸም በፊት ወይም ደግሞ ይሄ ተሰልፋችሁ ምንም ይሁን ምን ሰው ስርዓቱን ሲፈጽም ስላያችሁ ብቻ ተሰልፋችሁ ስርዓቱን ከመፈጸሙ ስርዓቱ የሚፈጸምበትን ምክንያት ተማሩና አወቁ እንደማለት ነው። ምህረት ማለት ይሄ ነው። በነገራችን ላይ የምህረት ትርጉም ይሄ ነው እግዚአብሔርን ማወቅ ማለት ነው። ስለ እግዚአብሔር ማናቀውን ፐርሰናሊቲ ስናቅ that is the mercy of the Lord ብዙ ጊዜ ዋጋ በመክፈል በብዙ መከራ በብዙ ጭንቅ አሁን እዚህ ከላይ እንዳየናቸው አይነት ሰዎች በብዙ እርግማን ውስጥ ጭንቅ ውስጥ ዘመናችን እድሜያችን ከተበላ በኋላ የምንማረው ምንድነው መከራ ነው እያስተማረን ያለው ወይም ከመከራ መማር ነው የሚባለው ያ መከራ ነው ምህረት ያደረገልን እንደማለት ነው። አክቹአሊ አማርኛውም እንደዛ ይመስለኛል ተማረ ማለት ያው ምህረት አገኘ መማር ምህረት ማግኘት ማለት እንትኑ እንደዛ ነገር ነው። ጌታ ይባረክና
እግዚአብሔርን ማወቅ ነው ለማለት ነው። መከራ ሳያስተምራችሁ በፊት እግዚአብሔርን ስታውቁ እግዚአብሔር ምህረት አደረገላችሁ ይባላል። ሰዎች በመከራቸው ውስጥ ያለፉበትን ትምህርት እናንተ በእነሱ ባለፉበት መከራ ውስጥ አልፋችሁ አይደለም መማር ያለባችሁ። እግዚአብሔር ያንን ሁሉ እናንተ ሳታልፉበት ከበቂ በላይ የሆነ የናንተን ኮንቪክሽን ወይም የናንተን መንገድና አቅጣጫ ዲሲዥኖች የሚቀይር አይነት ዕውቀት ከእግዚአብሔር ዘንድ ካገኛችሁ የሰዎች መከራ ሳይሆን ያስተማራችሁ ወይም ሰው የሚከፍለው ዋጋ ወይም መከራ ሳይሆን ያስተማራችሁ እግዚአብሔር ነው ያስተማራችሁ እንደማለት ነው። የ50 ዓመት የ100 ዓመት ዕውቀትን እግዚአብሔር በ2 ዓመትና በ3 ዓመት በእግዚአብሔር ፊት ባላችሁ ፐርሲስተንት በሆነ እግዚአብሔርን በመፈለጋችሁ ምክንያት ከእግዚአብሔር ዘንድ ከተገለጠላችሁ እግዚአብሔር ምሯችኋል ማለት ነው። ስለዚህ እግዚአብሔርን በማወቅ ትመላለሳላችሁ እንጂ ግራ በመጋባት አትመላለሱ። ወይኔ ይሄ እድል አመለጠኝ፣ ይሄ ነገር እንደዚህ ሆነብኝ፣ ይሄ ጠፋብኝ፣ ይሄ አልገባኝም እያላችሁ አሁን እስራኤላውያን ለምሳሌ በአመት ከምናምን ውስጥ እሱንም ስርዓትን ሲቀበሉ ነው የቆዩት በአብዛኛው። ግን በአጠቃላይ ምድረ በዳ ላይ የቆዩበት ጊዜ 1 አመት ከምናምን አካባቢ ነው መጀመሪያ ማለት ነው። ወደ ከነዓን ለመግባት ሙሴ ህዝቡን ወደ ከነዓን ለማስገባት ሰላዮችን እስከላከበት ጊዜ ስትመለከቱ ከተሻገሩበት ወደ ግብጽ ምንድነው የእስራኤልን ዮርዳኖስ ቀይ ባህርን ከተሻገሩ በኋላ ወደ ምድረ በዳ ይዟቸው መራ። እንደምታስታውሱት የእስራኤል ህዝብ ታሪክ ላይ በምድረ በዳ ላይ ስርዓትን እየተቀበለ ሙሴ የአምልኮ ስርዓት ድንኳን ምናምን እንደዚህ እየሰጣቸው ወደ 1 አመት ከምናምን ቆይተዋል። ይሄ ጀስቲፋይ ማድረግ ይችላል። ኤኒዌይስ ግን ልክ በቃ አሁን ወደ ከነዓን የምትገቡበት ጊዜ ነው ብሎ ወደ 12ቱን ሰላዮች ልኮ እንቅስቃሴ ሊጀምር ሲል ህዝቡ ማጉረምረም እንደጀመረ መጽሐፋችን ይናገራል። ዘኍልቍ ምዕራፍ 14 አካባቢ ማለት ነውና ያንን ውሳኔ ህዝቡ መወሰን ስላልቻለ እንሂድ እንውረስ የሚባለውን ውሳኔ መወሰን ስላልቻለ ከዛ በኋላ ወደ 40 አመት አካባቢ ቆዩ። 39ን 40 አመት አካባቢ ሌላ ትውልድ እስከሚመጣ ድረስ ማለት ነው። ስለዚህ ቢወስኑና ቢስማሙ ወይም ቢደፍሩ የእግዚአብሔርን ቢደፍሩ ማለት በእግዚአብሔር ቢተማመኑ በእግዚአብሔር ፕሮሚስ ገብቷቸው ቢተማመኑ ኦልሞስት 1 አመት 2 አመት ጊዜ ውስጥ ወደ ከነዓን ምድር ይገቡ ነበር። ማለት ምድረ በዳ ላይ 1 አመት ያለውን ጨምሬ ነው በ1 እና 2 አመት ውስጥ ወደ ስርዓትን ተቀብለው ይገቡ ነበር። ያቺ የ1 እና የ2 አመት ጊዜ ናት ወደ 40 አመት ስለዚህ ሲሽከረከሩ ያው ምድረ በዳ ላይ እዛም አንገባም ያው ወደ ግብጽ እንመለስ ብለው ነበር። አይመችም እንጂ ለመመለስ ያው ቀይ ባህር ኦሬዲ ስላለ ተመልሷል። ቀይ ባህር እንትን ካለ በኋላ ወደ ግብጽ ለመመለስ አይመችምና ህዝቡ እስኪያልቅ ነው በቃ መጨረሻ ላይ እግዚአብሔር በቃ እናንተ የናቃችኋቸው ልጆች ይወርሳሉ እና እናንተ ግን እዚሁ ትቀራላችሁ ብሎ አላቸውና 40 አመት የሆነው ለማንኛውም 2 አመት ምናምን ጊዜ ውስጥ እሱም የእግዚአብሔርን ሥርዓት እስከሚቀበሉ ነው እንጂ ጊዜ የሚፈልግ አልነበረም ልላችሁ ፈልጌ ነውና ሰው ከ40 አመትም ይማራል። መከራን አይቶ በደንብ እንትን ካለ በኋላ መማር ይችላል። ከእግዚአብሔር ሥርዓት እግዚአብሔርን ከማወቅ እግዚአብሔር ጋር ካለው ጊዜ ከእግዚአብሔር ጋር ጊዜ ከማሳለፍም ይማራል። በዛ መንገድም ሰው መማር ይችላል። ጌታ ይባረክ እና ምህረት ማለት ይሄ ነው። የእግዚአብሔር ዕውቀት፣ የእግዚአብሔር መገኘት፣ የእግዚአብሔር ጋይዳንስ ሲመጣ ማለት ነው። ስለዚህ ሥርዓት አሁን ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ ሻለውና ይላል እግዚአብሔር። ስለዚህ እኔን ብታውቁ ይሻላል
ስርዓቱም የእግዚአብሔር ነው ፎርዛት ማተር ግን ስርዓቱን መፈጸማችሁን ነው እናንተ እግዚአብሔርን እንዳወቃችሁ የሚሰማችሁ ስለዚህ ስርዓትን ፕራክቲካል ነገሮች ላይ ከምትታገሉ እሱን ከማድረጋችሁ በፊት እኔን እግዚአብሔርን ብታውቁ ይሻላል ነው ከዛ በተረፈ ሌላው ፕሪንሲፕል ይሄ አንዱ ነው ስርዓትን ከመፈጸም በፊት ስርዓቱን መማር የአምልኮ ስርዓትን ከመፈጸም በፊት የምናመልከውን ማወቅ በእግዚአብሔር ፊት የተወደደ የተከበረ እንደሆነ እናያለን ሌላው ቁስል የሚፈወሰው ስብራቶች ቁስሎች የሚፈወሱት ስፔሻሊ ቁስል ሲሆን ነፋስ ላይ ሆኖ ተገልጦ ሲደርቅ የሆነውን ያህል ክፋትና ኃጢያትም የሚፈወሰው ሲገለጥና ሁሉም እየተፈጸመ ያለውን አመጽ በአደባባይ ሲመለከት ነው ወይንም ሲታጨድ ነው በብርሃን ፊት ሲሆን ነው ምዕራፍ 7 ቁጥር 1 ላይ ቀደም እንዳልኩት እስራኤልን በመፈወስበት ጊዜ የኤፍሬም ኃጢያት የሰማርያም ክፋት ምን ያደርጋል ይታያል ሰው በራሱ እንዲያፍር ማድረግ ነው ባጭሩ እነርሱ ያጭበረብራሉ ሌቦችን ሰብረው የመድነው ቤቶችን ሰብረው ይገባሉ በሬዎችን በየመንገዱ ይዘርፋሉ ምናምን ያለ ይናገራል ስለዚህ ሲገለጥ ነው ምን የሚያደርገው ማለት እናንተን አንድ ሰው ለምሳሌ መጥቶ ሲሰርቃችሁ እጅ ከፍንጅ ካልተያዘ ሰውየው ሌባ መሆኑ እግዚአብሔር ሊያውቀው ይችላል እናንተም የሆነ ሰዓት ለብቻችሁ ልታውቁት ይችላላችሁ ለብቻችሁ ከሆነ ያያችሁት ሰው ሁሉ ያያው ሲያዝ ወይም እጅ ከፍንጅ ተብሎ ሰው ሁሉ በሚያውቀው በምስክር ፊት ሲያዝ ግን እናንተ ብቻ ሳይሆን ያንን ነገር መጣቁት እግዚአብሔር ብቻ ሳይሆን የተወሰነ ሰው ብቻ ሳይሆን በስርዓቱ ውስጥ ያለ ሌባን በሚቀጣ ስርዓት ውስጥ ያለ እንዳለ ያውቃል ከዛ በኋላ በዛ ፊት ይመሰክራል ይናገራል ሌባ መሆን አለመሆኑ ይታያል ስለዚህ ማንንም አይደለም ለዛ ሰው ከዚህ በኋላ ፈራጅ የሚሆነው ሰውየው ራሱ በራሱ ላይ መፍረድ ይጀምራል የተገለጠ ኃጢያት እንደዚህ ነው ሰዎች የልብ የሚሰማቸው በአመጽ በጨለማ ስራ ውስጥ እንደፈለጉ ሲመላለሱ የልብ የሚሰማቸው ጨለማቸው ስላልተገለጠ ነው ወይም ጨለማቸው ማለት እነሱ እንዲበራላቸው ስላልሆነ ነው ማለት ሳይሆን ስራቸው የጨለማ ስራ መሆኑ ሰው እንዲያየው ስላልተደረገ ነው ዓለሙ ሁሉ እንዲያየው ስርዓቱን የሚያውቅ ሁሉ እንዲያየው ስላልተደረገ ያኔ ተገልጦ ቢታይ ሁሉም ምን እንደሆነ ይታያል ሌባው ሌባ መሆኑ ፊት ለፊት ይታያል አሁን እናንተ ፊት ለፊት በየመንገዱ ስትሄዱ ግንባሩ ላይ ሌባ የሚል የተጻፈበት ሰው ቢኖር ግንባሩ ላይ ተሳዳቢ የሚል የተጻፈበት ሰው ቢኖር ግንባሩ ላይ ውሸታም የሚል የተጻፈበት ሰው ቢኖር ድራማ እስካልሆነ ድረስ ማለት ነው ሰው ምን ጤነኛ የሆነ አስተሳሰብ ይኖረዋል ስለዛ ሰው አይኖረውም ሰውየው ራሱን ገልጦ ሌባ ነኝ አምን ይያለ ቢንቀሳቀስ በጣም ቀላል ይሆናል በነገራችን ላይ በጣም ቀላል ይሆናል ሰው በዛ ደረጃ ነገሮችን ማወቅ ይችላል በሰው ልብ ያለ አመጽና ክፋት ፊት ለፊት በሰዎች ዘንድ የሚታየው በዚህ ደረጃ ቢሆን ኖሮ ልክ በግንባራችን ላይ ግንባራችን እንደማይደበቀው ሁሉ የልባችን አመጽና ክፋት ሁሉ በግንባራችን ላይ መታየት የሚችል አይነት ቢሆን ኖሮ በጣም ብዙ አመጾች ይቀንሳሉ በጣም ብዙ ክፋቶች ይቀንሳሉ ምክንያቱም ክፋት ገና ሲመጣ ታቆታላችሁ ግንባሩ ላይ አይታችሁ ማለት ነው አመጽ ገና ልብ ላይ ያለ ነገር ግን ግንባር ላይ አይታይም ስለዚህ እግዚአብሔር በግንባር እንዲታይ ያደርጋል ማለት ነው ይገልጠዋል ማለት ይሄ ነው ክፋቱን ይገልጠዋል ብርሃን ያበራል የኤፍሬም ኃጢያት ክፋቱ ምን ያደርጋል ይገለጣል ማለት ይሄ ነው ያኔ ፈራጁ ሰውየው ራሱ ለራሱ ይሆናል ማህበረሰቡ ራሱ በራሱ ላይ ይፈርዳል እኛንን ለዚህ ጉዳይ ምንድን ይሆነው ጥፋተኞች እኛንን አመፀኞች እኛንን ዘራፊዎቹ እኛንን ሌቦቹ እኛንን እንትኖቹ ይያለ ተንኮለኞቹ እኛንን ይያለ ሰው በራሱ ላይ ፍርዱን ይቀበላል ማለት ነው ጌታ ይባረክ ስለዚህ ቁስል እንዲህ አደባባይ ላይ ምን መሆን አለበት መገለጥ አለበት የመጨረሻው እግዚአብሔር ክፉ ድርጊትን ያስታውሳል የሚለውን ይዘን ብንለይ ጥሩ ነው ምክንያቱም ሰዎች በመንፈስ በእግዚአብሔር አይን ሲታዩ በኃጢያታቸው ተከበው ነው የሚታዩት
ቁጥር 2 ላይ እንዳለው ማለት ነው። ኃጢአት ተገቢውን የኃጢአት ስርየትና ቅጣት እስካላገኘ ወይም እስካልተቀበለ በእግዚአብሔር ፊት መታየቱ ወይም መታወሱ የማይቀር ነው ይላል። ቁጥር 2 ላይ ምዕራፍ 7 ቁጥር 2 ላይ ነገር ግን ክፉ ድርጊታቸውን ሁሉ እንደማስታወስ እነርሱ አይገነዘቡም ይላል። በኃጢአታቸው ከቧቸዋል፣ ሁሉ ጊዜ በፊታቸው ናቸው። ባይ ዘ ዌይ እኔ ሊያቸው ስል ማየው ምን ነው እያለ ያለው ኃጢአታቸውን ነው። ልክ እነሱ ለማየት ሲመለከት ደግሞ ወዶ አይደለም፣ እሱም ወዶ አይደለም፣ እነሱም ወዶ አይደለም። በኃጢአት ተከበዋል። እነሱ በኃጢአት መከበባቸውን አያውቁም። ሺህ ጊዜ ሊያለቅሱ ይችላሉ። አሁን ለምሳሌ ያለቀሱበትን ያው ባልጋቸው ላይ ሆነው ያለቅሳሉ ይላል። ስለዚህ እኔ ፊት ለፊቴ የሚታየኝ እነሱ የተከበቡበት ነው እንጂ እነሱ አይታዩኝም ይላል። የተከበቡት ደግሞ ምንድነው? በኃጢአት ነው። ስለዚህ ክፉ ድርጊታቸውን እንደማስታወስ እነርሱ አይገነዘቡም። አንደኛ እግዚአብሔር አለማስታወስ አይችልም። ይሄንን ማወቅ አለብን። ሰውየው በኃጢአት ውስጥ እስካለ ድረስ ኃጢአቱን ትቶ ሰውየውን ብቻ እንዲያስታውስ፣ ኃጢአቱን ትቶ ኃጢአት የሰራውን ሰው ብቻ እንዲያስታውስ መጠበቅ በጣም ሞኝነት ነው፣ መንፈሳዊ ሞኝነት ማለት ነው። እግዚአብሔር የሰዎችን ኃጢአት ያስታውሳል፣ አለማስታወስ አይችልም። ለምን? ፊት ለፊቱ ስለሆነ ያሉት። ልክ አሁን ቅድም በግንባር ላይ እንዳለ ምንድነው ስያሜ፣ ለአንድ ሰው የተሰጠ ስያሜ የልቡ አመጽን ፊት ለፊቱ ብታዩ እንደሚሆነው ማለት ነው። ግንባሩን እያያችሁ የምታናግሩትን ሰው ግንባሩ ላይ ስላለው ጉዳይ ሳትናገሩ ሳታወሩ ይሄንን እርሳው ማለት ትችላላችሁ። ለምን? ሰውየው ራሱ መርሳት አይችልም። ሰውየው መርሳት ስለማይችል እግዚአብሔርም መርሳት አይችልም። ሰውየው አለማስታወስ፣ የራሱን ስራ አለማስታወስ፣ የራሱን ልብ አለማስታወስ ስለማይችል እግዚአብሔርም አለማስታወስ አይችልም። ስለዚህ አንዳንድ ጊዜ ምን ይባላል? እግዚአብሔር እኮ ይቅር ይላል እንልና እኛ በሆነ ክፍል ውስጥ የተናገርነውን ንግግር ተናግረን እንጨርሳለን። በነገራችን ላይ በክርስቶስ በኩል ይቅር ሲልና እኛ ከአንደበታችን ጌታ ሆይ ይቅር በለኝ ብለን ስንል ይቅር የሚልበት መንገድ በጣም ይለያያል። እግዚአብሔርን የበደልነው ልክ አሁን እኔ እዚያውን እንደማወራው በአንደበቴ ንግግር ከሆነ የበደልኩት ጌታ ሆይ ከአንደበቴ ስለወጣው ቃል ይቅር በለኝ ብለን ብንል በቃ ልክ እንደ ጉም እንደ ኦክሲጅን አልፎ ሊተን ይችላል። ግን እግዚአብሔርን ስንበድለው የበደልነው በድርጊት ከሆነ የሆነ ቦታ ሄደን፣ የሆነ ቦታ ገብተን፣ የሆነ ቦታ አስበን፣ የሆነ ቦታ ተንቀሳቅሰን ሳምንት ሙሉ ቆይተን ከዛ ወር ሙሉ አሳልፈን ከዛ ደግሞ አመት የቆየ ምናምን ስራ ሰርተን አስበን አቅደን ያደረግነውን ተንበርክከን ጌታ ሆይ ይቅር በለኝ ብለን አንደበታችን በመናገሩ እንደሚወገድ የምናስብበት መንገድ በጣም ነው የሚገርመኝ። አሁን እንደዛ የሚያስቡ ሰዎች ስላሉ ነውና እግዚአብሔር እንደዛ አያስብም፣ ያስታውሳል ሁሌ። ስለዚህ ኃጢአቱን ለመስራት የከፈልነው ዋጋ አለ፣ የሄድንበት ኢንቨስት ያደረግነው መንገድ አለ። ያንን ኢንቨስትመንት ሁሉ በየሄድንበት ያስቀመጥናቸውን ማርኮች፣ ይሄ ማርኮች ማለት ቤንች ማርክ የሚባል አለ በኮንስትራክሽን ቋንቋ፣ እንጨት ይተከላል የሆነ ቦታ ላይ ምልክት እንዲሆን። የኃጢአት ምልክቶች አሉ፣ እነሱ በየሄዳችሁበት መነቀል አለባቸው። ያ ነው ንስሐ ማለት፣ ያ ነው እግዚአብሔር እንዳያስታውስ እናንተም አለማስታወስ አለባችሁ። እየሄዳችሁ የተከላችሁትን መንቀል፣ እየሄዳችሁ ያንን ስትተክሉ አመት 2 አመት 3 አመት ፈጅቶባችሁ ከሆነ እንግዲህ በሩጫ ነው መንቀል ያለባችሁ ማለት ነው። ስትነቅሉ መንቀል ያለባችሁ 3 አመት የሰራችሁትን ኃጢአት በ3 ቀን እንዲያልቅ ከፈለጋችሁ ወይ በጀት መመላለስ ወይ በመንኮራኩር መመላለስ፣ በጣም መፍጠን እንዲፈጠን ከፈለገ ይሄ ሪፔንታንሳችሁ ንስሐችሁ እንዲፈጠን የምትፈልጉ ከሆነ እንደዛ ነው መሆን ያለበት። መንቀል አለባችሁ። ምልክቶች ካሉ ምልክቶቹን እናንተ ራሳችሁ ማስታወስ የለባችሁም ማለት ነው። ጌታ ይባረክ። እንደዛ ነው የሚሰራው። እግዚአብሔር ካልሆነ ያስታውሳል። ፊት ለፊቴ ናቸው የሚለው ለዛ ነው።
ሁልጊዜም በፊቴ ናቸው ኃጢአታቸው ከቧቸዋል እና አይገነዘቡም እኔ ግን ሁሌ ማስተዋወሰው ሁሌ ወደፊት የሚመጣው ያ ነው ይላል ጌታ ማለት ነው ስለዚህ ኃጢአታቸው ተገቢውን የኃጢአት ስርየትና ቅጣት እስካላገኘ ወይም እስካልተቀበለ በእግዚአብሔር ፊት መታወሱ የማይቀር ነው ስለዚህ ይሄ በክርስቶስ በኩል ወደ ሰማይ የገባንበት ይቅርታ የደም መስዋዕትነት ስለተከፈለ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለሞተ ነው ያ ለሁሉም መልስ ሲሆን ግን አንድ በአንድ የሚያዘን አንድ በአንድ ለንስሐ አቅጣጫ የሚሰጠን ይሆናል የዘላለምን ህይወት ባመንንና በመሰከረን ሰዓት የምንገባው ኦሬዲ ስለተፈጸመና በክርስቶስ ሥራ ስላመንን ነው የሚያስፈልገው የሰው ነፍስ የጻድቅ ሰው ነፍስ በመስዋዕት አልፏል የጌታ ኢየሱስ ክርስቶስ መስዋዕትነት ተፈጽሞ አልፏል ሁለተኛ ጊዜ አይፈጸምም ስለዚህ ወደ ሰማይ ለመግባት ምንም አይነት ሪኳየርመንት አይጠይቅም ምድር ላይ ግን በእግዚአብሔር ፊት ለሰራናቸው ጥፋቶች በምድር ላይ በመንኖርበት በእያንዳንዱ እንቅስቃሴ ላጠፋነው ጥፋትና በእኛ ላይ ለመጣው እርግማን ግን እግዚአብሔር ኃላፊነት አይወስድም ጌታ ኢየሱስ ክርስቶስም ለዛ ኃላፊነት አይወስድም ኃላፊነት ሲወስድ የሚወስደው በምንድነው ጌታ ኢየሱስ ክርስቶስ ንስሐ መግባት ያለብን መናዝ ያለብን ኃጢአት ምን እንደሆነ ምናልባት አቅጣጫ ዳይሬክሽን ሊያሳየን ይችላል በብሉይ ኪዳን ላይ የኃጢአት ስርየት የመስዋዕት ሥርዓት የተዘጋጀው ለዛ ነው ሰዎች መመለስ ሲፈልጉ አጭር መንገድ እንዲሆንላቸው ነው እንጂ መስዋዕት ሥርዓትን ካልፈጸሙ እነዚህ ሰዎች ስለኃጢአታቸው ቅጣትን መቀበላቸው አይቀርም በህይወት ዘመናቸው ሁሉ በሁለት በሶስት ቀን የሰሩትን ኃጢአት አመት ሙሉ 2 አመት ሙሉ በየጊዜው እየከፈሉ ሊኖሩ ይችላሉ ስርየትን ካላገኘ በስተቀር ማለት ነው ስለዚህ it is like ምንድነው ይሄ ሥርዓቱ ራሱ መዘጋጀቱ I think በሌላ ጉዳይ ላይ ይሄን ነገር ያነሳውት መሰለኝ ዘሌዋውያንን ሳስጠና ነው መሰለኝ ይሄን አንስቻለሁኝና የእግዚአብሔር ምህረት መገለጫ ነው የመስዋዕት ሥርዓት መዘጋጀቱ ለዘላለም ህይወት እና ለእግዚአብሔር መንግስት ግን መግቢያ ጌታ ኢየሱስ ክርስቶስ ብቻ ነው ምድር ላይ ግን የተፈጸመ በደልና እርግማንን ግን ለማንጻት የግድ መፈጸም ያለባቸው የኑዛዜ የኃጢአት ስርየት ስራዎች ሰዎች ማከናወን አለባቸው በአዲስ ኪዳንም በብሉይ ኪዳንም ተመሳሳይ ነው ጌታ ይባረክ ስለዚህ I think በዚህ ልቋቸው ማለት በዚህ ላቁ ዋና ማንሳት ያለብኝ ነገር አንስቻለሁ እግዚአብሔር ይፈውሳል የሚፈውስበትን መንገድ ነው ያነሳነው the concept of afflictions and healings በሚል ማለት ነው የስብራትና የፈውስ ኮንሴፕት በአማርኛ ምን ማለት እንደሆነ I don't know እስቲ የሆነ ሰዓት ላይ እንግዲህ ከገባኝ አመጣለሁ ጥሩ ቃል ካገኘው ግን ስለ እግዚአብሔር ስለሚሰብርበትና ስለሚፈውስበት ሁኔታ ነው ያወራነው በአጠቃላይ ማለት ነው ጌታ ይባረክ አባቱ ያመሰግናለሁ ይሄንን ቪዲዮ የሚሰሙ ሰዎች እግዚአብሔር ሆይ ያንተ ትክክለኛ ዕውቀት መረዳት ባለጠግነት ምህረት ያገኛቸው ያንተ ምህረት ያገኛቸው ያንተ ምህረት ይድረስላቸው አንተን በማወቅ አንተን በማስተዋል አንተን በመረዳት ይባረኩ በጌታ በኢየሱስ ክርስቶስ አሜን ተባረኩ ሰላም ቆዩ